አሜሪካኖች የሚሉት ከ1750 በኋላ ትልቁ ታሪካዊ የሽግግር ጊዜ ይሄ ነው ይላሉ። የሽግግር መስቀልቅል ውስጥ ነው ያለነው። አንዳንድ ቦታ እየመሩት እዚህ ተደርሷል። ቁሳዊነት በዝቶ ሰብአዊነት ከስቶ ነው የተደረሰው። የታለ ተስፋው ምድር? ሰው አመጽ ላይ ነው ያለው። ማመጽ ነው። ከዚህ በፊት በነበሩት በጎ ነገሮች ላይ ሁሉ ማመጽ ተጀምሯል። ይሄ ተጋጭቶ የመመለስ አንዱ ማሳያ የወደቀ ትኩስ ዛፍ ነው ይሉታል። ሁለት አይነት ኢትዮጵያዊነት አለ። ስለተሰወረው ወይ ደግሞ አሁን ያለው ኢትዮጵያዊነት ስለተወው ኢትዮጵያዊነት ነው ማወራው። ከሶስት ሊትሬቸሮች ነው የተሰራው ይላሉ የምዕራቡ ስልጣኔ። እንደውም አንዳንድ ቦታ አማልክት ናቸው ኢትዮጵያውያን ለጥንታዊ ግሪኮች። በእስልምና እንኳን ስንመጣ ኢትዮጵያን በዚህ በመንፈሳዊ በደግነት በበጎነት በእነዚህ ነው የሚያነሱት። የኢትዮጵያ መጽሐፍ ቅዱስ ማህበሩን ኢትዮጵያዊነትን አንድ ቦታ ላይ ሲበይነው እንደዚህ ነው እንዲና እንደዛ ተብሎ የማይገለጽ የእግዚአብሔር መንግስት ምሳሌ ብለዋል። ቤተክርስቲያን ሰብዕናዋ የተገለጠችበት ቀን ምሳሌ የሆነች ናት ለኢትዮጵያ ብለን እንላለን። ስልጣኔዎች እንደዚህ ያስቡናል። በዓለም ታሪክ ውስጥ ያለን ቦታ ይሄ ነው። ወንጀልም ሰርተን ከሆነ በዚህ ዙሪያ ነው፣ በጎ ነገርም ሰርተን ከሆነ እዚህ ዙሪያ ነው። በመወለዱ ምክንያት ግን ቀጥሎ ወላጆቹ መከራ ነው የመጣባቸው። ኢትዮጵያ የተመሰረተችበት በተለይ ራዕይ ዮሐንስ ነው። ኢትዮጵያ ከተማይቱ ስትገለጽ ዘንዶ ከአራቱም አቅጣጫ የራሱነትን በሙሉ አሰባሰበ፣ ከበበ ይላል። እየጠበቁ ግን ያሉ ሰዎች አሉ። በኢትዮጵያ ላይ የምናየው ነው። ኢትዮጵያ ውስጥ እውነቱ ተገልጿል። በሱ መገለጽ ሰማይና ምድር ተናወጧል። ጉዳዩ ተገልጧል። የመቀበል ያለመቀበል ጉዳይ ነው። ኢትዮጵያ ትንሣኤ እንደ ንጋት ነው፣ እየነጋ ነው የሚሄደው። የማያገኘው ከሆነ የሚቃወመው ኃይል የውሸት ትምህርቱን ለቀቀ ነው የሚለው። የብዙ ሰዎችን አእምሮ እያበላሸ ያለ በተገለጸው እውነት አንጻር የሚለቀቅ ውሸት ነው። ኢትዮጵያ ነው ይሄ እንደዚህ ነች። በቃ ከሰማይ ዝቅ ከምድር ከፍ ያለች ደቂቅ ነገር ነው። እዚህ ሀገር ላይ ፈተና ካለ እግዚአብሔር ስላለ ነው ማለት እያልኩ ነው። አግኝተኛል ሐሳቤ እግዚአብሔር የሚሰራባቸው ሰዎች ስለተገኙ ነው። አሳዳጁም ፈተናውም ከባቢም ያለ ካወቅንበት እጅግ ትልቁ የትንሣኤ ድምፅ ተሰምቷል። የምናምነው በእንግሊዝኛ ዘ ሊቪንግ ጋድ ማለት የሚሰራ የሚያከናውን የሚያደርግ ነው። የነ ሄኖክ ጊዜ ነው። ድምፁን የሚያውቁት ያውቁታል። እንደውም አገር ያለው በእነዚህ አይነት ሰዎች ድምፁን በሰምቶ ድንበር የለውም ማለት የኛው ነው። ይዘነዋል ለሌላ ጉዳይ ነው። ግን ኢትዮጵያ ትንሣኤ ጀምሯል። እንደዚህ የሚያምኑ ሰዎች ናቸው የሚያስፈልጉት። የሚያምኑ ነው የሚታደር እኔ ማምነው አሁን ማምነውም ሳነብም የተረዳሁት የዘመኑ ሰዎች ይህን ዘመን በደንብ አይተዋል ብዬ የሚገምታቸውንም አንዳንድ የስነ ጽሑፍም ሆነ ሌሎች አይነት ነገር የሚያወሩ ጉዳዮችን አንስተው የሚያወሩ ሰዎች ጋር ሳወራ ወይም ሳነብ ለውጥ ላይ ነው ያለን ወይም ሽግግር ላይ ነው ያለን። ሽግግሩ ከየት ወዴት ነው የሚለው ነው እንጂ የማይታወቀው አሁን ያለንበት ጊዜ አንዳንድ አሜሪካኖች የሚሉት ከ1750 በኋላ ትልቁ ታሪካዊ የሽግግር ጊዜ ይሄ ነው ይላሉ። መጽሐፎቻቸው እንደዚሁ እየተሻገርን ነው፣ ግን ከየት ወዴት እንደሆነ አይታወቅም። ስለዚህ በሽግግር ውስጥ የሽግግር መስቀልቅል ውስጥ ነው ያለነው። ጽንሰ ሀሳባዊ ማንነቶች እስካሁን ሚናቸው የማይታወቅ ጉዳዮችን ተስፋ እናደርጋለን። እስከ ዛሬ የመጣንበት ግን ሊያደርሰን አልቻለም። ተስፋው ምንድን ነው የሚባለው? በተስፋይቱ ምድር ተብሎ አይደለም እንግዲህ ወደ ብልጽግና፣ ወደ እድገት፣ ወደ ሰላም፣ ወደ ዲሞክራሲ፣ ወደ ፍቅር ሰዎች ሁሉ ወደ አንድነት ይመጣሉ አለ። ብቻ ይሄ የመንግስተ ሰማያት አምሳያ አይነት ንግግሮች ያሉበት ናቸው። ዓለምን የሚመሩት ሁሉም መሪዎች ጋር ሁሉም ፍልስፍና ጋር ብትሄድ ይሄን ነው የሚያወሩት። ወደዚህ ይሄንን እየነገሩ በዚህ ርዕዮተ ዓለም ህዝቡን እያነዱት እየመሩት አንዳንድ ቦታ እየመሩት እዚህ ተደርሷል። ሲደረስ በሰብአዊ ኪሳራ በሰብአዊነት ስናየው አንድ ትልቁ ሰብአዊነት የሚባለው ነገር ተረስቶ
የቁስ አካላዊነት የሚባለው የማርክስ ጽንሰ ሀሳብ ውስጥ ለውስጥ በቁሳዊነት በዝቶ ሰብአዊነት ከስሮ ነው የተደረሰውና አሁን ሰዎች በዚህ ሰዓት ላይ መጠየቅ ጀምረዋል። ሲጠይቁ ምንድነው የታለ ተስፋው ምድር? ስለዚህ ተስፋይቱ ምድር የታለች? ሰዎች በለጸግን፣ አገኘን፣ ገንዘብ ገባ፣ ሁሉ ነገር ተስተካክሏል። በተለይ ያደጉት ሀገሮች ጋር ማለት ቆመ። ሲቆም እንደ ግንብ ነው እናድርገን ምሳሌውና ከግንብ ጋር እንደመጋጨት ነው። ወዴትም አይወስድም። አሁን መሪዎች ወዴትም መውሰድ አልቻሉም። አሁን ያለው ርዕዮተ ዓለሞችም የተሻለ ሆኖ ስላልተገኘ ሰው አመጽ ላይ ነው ያለው። በየትኛው ከዚህ በፊት መልካም ነገር ነው ብሎ ሲሰራው በነበረው ነገር ላይ እያመጸ ነው ያለው ሰው። እዚህ ለመድረስ ከሆነ ነገር ራሱን ሲከለክል ቆይቷል። ሀገራት መሪዎች እንዲያታርክ እንደዚህ አድርግ እያሉ ነው ወደ ተስፋይቱ ምድር የሚወስድ የነበረው። አሁን እዚህ ላይ ሲደርስ አድርግ አታድርጉ ዜሮ ገብቷል። በቃ ምን ባዶ ሆኗል። ምንድነው ህይወት ትርጉሙ ምንድነው? ባዶ ነው። በቃ መብላት መጠጣት እና ዳንኪራ አድርጎ በፍትወት የሰከረ አይነት በስነ ምግባርም በሞራልም የዘቀጠ ማህበረሰብ በየሀገሩ እንዲመጣ እንዲፈልቅ ተደርጓልና ማመጽ ነው። ከዚህ በፊት በነበሩት በጎ ነገሮች ላይ ሁሉ ማመጽ ተጀምሯል። ይሄ ተጋጭቶ የመመለስ አንዱ ማሳያ ነውና በእኔም እምነት በመንፈሳዊ ሳሪ በእግዚአብሔርም በራሴ በማምነው ልክ ናቸው። ሽግግር ጊዜ መሆኑን የሚታወቁበት ችግሩ ምንድነው? ከየት ወዴት ነው የምንሻገረው የሚለው የሚያምነው ክፍል ያውቃል፣ አለማወቁ ነው። እና ይሄ ለእኔ ራሳቸው ያሉትን አረፍተ ነገር ለመጠቀም ምዕራባዊ ስልጣኔ ነው አሁን ዓለም ይመራል ተብሎ የሚታሰበው። አሁን የሰው ልጅ ስልጣኔ ወደ ማለት ድረስ መጥተዋል። በፊት የወደቀ ትኩስ ዛፍ ነው ይሉታል። አሁን በቅርቡ የወደቀ ትኩስ ዛፍ ነው። አልሞተም። ዛፉ ቅጠል ነው፣ አረንጓዴ ነው፣ ይሰራል። ግን እየጠወለገ ወደ ማናውቀው ነገር የምንሻገርበት ጊዜ ላይ ደርሳለች ብዬ ነው ዓለምን ማሰብ ነው። እና እነሱም እንደዚህ ይላሉ። የወደቀ ትኩስ የቅርብ ጊዜ ዛፍ ነውና እኔም በዛ ደረጃ ይስማማል። አሁን ባለው እንግዲህ ተጨባጭ ሁኔታ ነው የምናወራው። ስለዚህ ለእኔ እኛ በአገሪቱ እንደ መንግስት እየመራ እንዳለ ያለው ስርዓት አለ። ኢትዮጵያ ተብሎ ካርታ ተሰጥቷት በተባበሩት መንግስታት ድርጅት የተመዘገበች ሀገር አለች። ካርታ ያላት ያን ፓስፖርት በመወለዳችን የምናገኘው አሁን ህግ አድርገነው ህገ መንግስት አድርገነው ወይ የምንናገረው ዜግነት ብያኔ ያለ ከዚህ ቦታ ተወለደ ሰው እዚህ ሀገር ሰው አሁን ነው ኢትዮጵያዊ ነው። ይሄ እንግዲህ አሁን በስነ መንግስት ባመጣነው ስነ መንግስት የመጣ ስምምነት ነው። ይሄን ኢትዮጵያ አንድ ኢትዮጵያዊነት ነው። በቃ እኔም አንተም እገሌም እዚህ ሀገር ያለ ሰው ኢትዮጵያዊ ነው። አሁን ያለው ያለው ስርዓት አሁን ያለው መንግስት ዜግነት ብያኔ ከመምጣቱ በፊት ግን ኢትዮጵያዊነት የሚለው ከተለመደው የዜግነት ግንዛቤ በላይ ጽንሰ ሀሳብነት ነበረው ብዬ ስለማምን ሁለት አይነት ኢትዮጵያዊነት አለ። አሁን ሳወራ ስጽፍ የምናገረው ስለዛ ስለተሰወረው ወይ ደግሞ አሁን ያለው ኢትዮጵያዊነት ስለተወው ኢትዮጵያዊነት ነው የማወራው። ያኛው ምክንያቱም ያኛው ኢትዮጵያዊነት ለምሳሌ ነው ለኔ መንፈሳዊ ስልጣኔ ነው፣ ማንነት ነው። ዝም ብለን ከመንፈሳዊ ውጪ ትልልቅ ስልጣኔዎች ተብሎ የሚባሉ ሀገሮች ስናይ በተለይ ምዕራቡ ዓለም ከሶስት ሊትሬቸሮች ነው የተሰራው ይላሉ። ምዕራቡ ስልጣኔ ከግሪክ እና ሮም እና ዕብራውያን ነው ክርስትናው ማለት ነው። እነዚህ ናቸው ሸሮት ብለው እነዚህ ኢንተሌክቹዋልስ የሚያስቡት። እነዚህ ስልጣኔዎች ኢትዮጵያዊነትን ከጥንት ጀምሮ እንዴት ነው የሚያስቧት ብሎ ታሪክ ሲመረምር ግሪኮች በመንፈሳዊ እሴቶቻቸው ውስጥ ስለኛ ያወጋሉ። ኢትዮጵያዊነት የሚባል አይነት መንፈሳዊ
እምነት የሚቀርባቸው ብዙ ወገኖች ያወራሉ። ድፍረቶቻቸው ውስጥ ምናምን ሁሉ ውስጥ አለ። ሮማውያንም እንደዚሁ አላቸው። እንደውም አንዳንድ ቦታ ማለት ናቸው ኢትዮጵያውያን ጥንታዊ ግሪኮች። ሌላው ደግሞ የዕብራውያን ወገን ቤተ እስራኤል ወይም እስራኤል የምንለው እንደዚሁ በመንፈሳዊ ሴቱ በአብዛኛው በመንፈሳዊ በኩል ይጠራታል። ይችን አሁን ቅድም ያልኳት ያችኛዋ ኢትዮጵያ ወይም ስውሯ ኢትዮጵያ የምንላት በዚህ ይጠሯታል። ስለሷ በመንፈሳዊ ጉዳይ ይወራል። ከእግዚአብሔር ጋር በተገናኘ ያላት ግንኙነት እነዚህ መንፈሳዊ ሴቶቿ በጣም በመጽሐፍ ቅዱስ ውስጥ ስለሚነሱ ሁለተኛው የመንፈሳዊነታችን ምልክት ምስክር ነው። ግሪኮቹ እንደዚሁ ያስባሉ ለብቻቸው፣ ዕብራውያንም እንደዚያ ያስባሉ። ነቢያቶቻቸው ተናግረዋል፣ እግዚአብሔር ተናግረዋል፣ እንዲህ ብለው ጽፈዋል። አዲስ ኪዳን ላይም የተቀበልንበት መንገድ ራሱ አንድ ትርጉም አለ። በእስልምና እንኳን ስንመጣ መስራች የሚባለው ወገን እስልምና የነብዩ ቤተሰቦችና ከዛ በኋላ የተጻፉ የእስልምና መጽሐፍትን ኢትዮጵያን በዚህ በመንፈሳዊ በደግነት በበጎነት በእነዚህ ነው የሚያነሱት። እነዚህ ትልቅ የሚባሉት ሶስት ታላላቅ ለብቻቸው ሊጠሩ ለየሚቻሉ ስልጣኔዎች ወይም የእምነት ጉዳዮች ኢትዮጵያን በዚህ ያቋታል። ለየብቻ አንዱ ለአንዱ ተመካክሮ ሳይሆን ለየብቻ ያቋታል። ስለዚህ ኢትዮጵያዊነት ምንድነው? እነሱ በዚህ በዓለም ታሪክ እንኳን ስናየው ትልቅ የመንፈሳዊነት የትልቅ ስብዕና ባለቤት የሆኑ ህዝቦች ምልክትና መገለጫ ተደርጎ ሊወሰድ ይችላል። የኢትዮጵያ መጽሐፍ ቅዱስ ማህበርም ኢትዮጵያዊነትን አንድ ቦታ ላይ ሲበይነው እንደዚህ ነው። እንዲና እንደዛ ተብሎ የማይገለጽ የእግዚአብሔር መንግስት ምሳሌ ይለዋል። አግኝተኛል አሁን ይሄ። ስለዚህ ለኔ ወደ ውስጥ ገባ ላይ ሰማያዊቱ ኢየሩሳሌም ወይም የጽዮን ፍጹሙ ሰው ስብዕና ምልክትና ከተማ ተደርጎ ነው ለኔ እሱ በመጽሐፍ ቅዱስ የተጻፈው በሚስጥር ማለት ነው። የዛ መንግስት ምሳሌ ነው። ትክክል ነው ያብያ ነው። ለዚህ ለኔ ኢትዮጵያዊነት ብዬስኩ ይሄ ነው። ዘር ከነገር ከቋንቋ የተዋጀ በታሪክ ልክ ኖህን እያሰበ የሚኖር ኖህ አሁን ዘር ነገድ ቋንቋ ሴም ያፌት የማይባለው ሳይሆን መርከቧን ሙሉን የያዘው ማለት ነው። ሶስቱንም ነገድ የያዘ በስብዕና ደረጃ ልክ ሰብአ ሰገል ሶስት ማለት መስዋዕት አቀረቡለት እንደሚባለው ለሁሉም የሚሆን ወይም በበዓለ ሃምሳ አንፃር ደግሞ ስናየው የመንፈስ ቅዱስ ለሁሉም እንደ ሁሉም ሊናገር የሚችለው መንፈስ ወርዶ የተናገረበት የቤተክርስቲያን ልደት ቀን ወይም የቤተክርስቲያን ስብዕና የተገለጠችበት ቀን ምሳሌ የሆነች ናት ለኢትዮጵያ ብለን የምንላት። ምክንያቱም ኢትዮጵያ ብለን ስላለን ከጥንታዊ ከዚህኛው ከግሪክ ጋር ከዛም ጋር ሁሉም ጋር ብንሄድ ይህን መንፈሳዊነት ነገር ነው የምናገኘው። እንደዚህ ነው የሚያስቡ ሰዎች። ስልጣኔዎች እንደዚህ ያስቡናል። በዓለም ታሪክ ውስጥ ያለን ቦታ ይሄ ነው። ራሳችንን ስንሰራ የቆየነው እዚህ ውስጥ ነው። የባለፉት 2000 ዓመታት እንኳን ብናየው የአዲስ ኪዳኑ ስነ መንግስትም ሆነ ቤተ ክህነትም ሆነ ባህላችን፣ ቋንቋችን፣ ካሌንደራችን ሁሉም ነገር በዚህ እውነታ ውስጥ ተመስርቶ ነው የተሰራ። እዚህ ላይ ነው የቆምነው። ወንጀልም ሰርተን ከሆነ በዚህ ዙሪያ ነው፣ በጎ ነገርም ሰርተን ከሆነ በዚህ ዙሪያ ነው። ስለዚህ ለኔ ትክክለኛውን ኢትዮጵያን ማግኘት የሚፈልግ ከሆነና አሁን ላለው ተጨባጭ ሁኔታ አምጥተነው በጎደለው ሞልተን ያለውን አጥንተን እንደው ከተፈለገ እቺን ኢትዮጵያ ሳንይዝ የትም ልንሄድ አንችልም። ይሄ ስነ ልቦናዊ ታሪካዊ ብዙ ነገር ሊባል ይችላል። እውነታ ነው ለኔ በስማምነውና ለኔ ኢትዮጵያዊነት ማለት የፍጹሙ ስብዕና ሌላ ስያሜ ስብዕና ዝርዝር አለው ብዙ እስካሁን ባሉት ሰው የመሆኑ ትልቅ ልዕልና ሲገለጥ ኢትዮጵያዊነት ሰይመዋለሁ። ያንን ይዘነዋል የሚለው ሌላ ጉዳይ ነው። ግን ኢትዮጵያ ትንሣኤ ጀምሯል። ያ ምንድነው አንዱ ምልክቶቹ አንዱ በዚህ ጉዳይ
በደንብ የሚያወሩ ሰዎችን አይቻልም። ተፈጥሮ የሚነጋገሩ ሰዎች አሉ። በዚህ ጥያቄው በደንብ የሚጠይቁ ሰዎች አሉ። ጥያቄን በጠየቁ ግማሽ ሆነ። በእኔ እምነት ይሄ ዘመን ነው የማያን የግሪክ ወራሽን የማይማረው ነው። በመቅደሱ በኩል ጻፉት ጽሑፍ ባለ ራሱ ማንም ሰው ተሽቶ የሚያገኘው ቀደም ያልኩህን እውነት መልክና ቅርጽ ባለመልክ እዛ ላይ ለመጻፍ ሞክሬያለሁ። ግን እኔ ጻፍኩት እንጂ ጉዳዩ ሁላችንም ስለሆነ የጋራም ስለሆነ እሱ መልክ ይዞ አንድ ስብዕና ነው የተጻፈው። አንድ የነበረው ነው ምነግርህ። ሰብዕናዋ ወይም ሴቲቱ ወይም ሰማይቱ ኢየሩሳሌም በሚስጥር ከተገለጠች እና አሁን በይፋ ልትወጣ ባለችበት ጊዜ ምን ሆነ ይላል ነገርየው። ልክ ክርስቶስ ሲወለድ ነው እንደዛ አድርገው ወሰዱት። ክርስቶስ ሲወለድ ደስታ ነበር። ሰማይ መላእክት ዘመሩ። እንደዚህ ሆነ ምስራችን ለእረኞቹ ይነግራሉ። ይሄ አንድ ደስታ ነው። ልክ ሲመጣ የሚፈጠር ደስታ አለ። እኛም ሰማነው፣ አወቅነው፣ ደስ አለን ብለን ልንል እንችላለን። በመወለዱ ምክንያት ግን ቀጥሎ ወላጆቹ መከራ ነው የመጣባቸው። ስደት ነው የመጣው። ማርያም እዛው ወደ ሄደች ወደ ግብጽ ተሰደደች። እንደዚህ አይነት አገላለጾች በመጽሐፍ ቅዱስ ውስጥ አሉ። ኢትዮጵያ የተመሰረተችበት በተለይ ራዕይ ዮሐንስ ነው። ራዕይ ዮሐንስ ነው ኢትዮጵያ። እዛ ላይ ምን አለ? ከተማይቱ ስትገለጽ ዘንዶ ከአራቱም አቅጣጫ የራሱ የሆኑትን በሙሉ አሰባሰበ ይላል፣ ከበበ ይላል። ይሄ ይገባል። ስለዚህ እንደ ዴፊኒሽን ወሰደ፣ እንደ ብያኔ ወሰደውና ልክ እውነቱ ሲገለጽ ትንሣኤው ሲመጣ ምልክቱ ሲታወጅ ለሰሙትና ላወቁት ሰዎች ደረሰ ብለው ስራውን እየሰሩ ይቀጥላሉ። በዛ መጠን ግን እነዛ ሰዎች መከራውን ፈተናውና መከራው አለባቸው። በኢትዮጵያ ላይ የምናየው ነው። ኢትዮጵያ ውስጥ እውነቱ ተገልጿል። በሱ መገለጽ ሰማይና ምድር ተናወጧል። ትልቅ ትንሽ የለም። ግራ እስኪጋባ ድረስ ሰዎች ከአጠገባቸው ካለው የማንኛውም አስተሳሰብ ጋር የተጋጩ እያሉ ነው ያሉት። የሚችሉት ግን ወደ ዘመናዊ ወደ ቀጣዩ የቅዱስ ቅዱሳን ዘመን ወደሚለው ወደ መቅደሱ ለመግባት እየሰውናቸው እየገቡ ናቸው። ወደ ቅድስት ለመግባት አሁን በኢትዮጵያ ቤተክርስቲያኑ ምሳሌ አንፃር ሳይሆን ክህነት ያስፈልጋል አይደለም። አሁን ቤተክርስቲያን ቅዱስ ለመግባት ክህነቱ ያስፈልጋል። ይሄኛውን በአስተሳሰብ በስብዕና ስናየው ይሄንን ለማግኘት ይሄን ለማድረራትና ለመሻገር ይሄን ነገር ሰዎች እውነቱን ማወቅ አለባቸው፣ ወይም ክህነቱን ሊቀበሉት ይገባል። በሌላ አባባል መንፈሳዊ መረዳቱን ማወቁንና በህይወታቸው አምኖበት ሊገቡበት ይገባል እንጂ ጉዳዩ ተገልጧል። የመቀበል ያለ መቀበል ጉዳይ ነው። አግኝተኛል ሐሳቤ። ስለዚህ የኢትዮጵያ ትንሣኤ እንደ ንጋት ነው ማለት እየነጋ ነው የሚሄደው። አያልቅም ንጋቱ፣ እየነጋ ይሄዳል። በዛው መጠን ግን ስለተገለጠ ፈተናው ሲበዛ መከበሩ ሲኖር አይደለም ስለወጥ ተወለደ ስለወለድከው ስደት ምናምን ሊኖር ይችላል። ይሄ እውነት ያለበት ቦታ ላይ ምክንያቱም ሴቲቱን የማያገኛት ከሆነ አንተን የማላገኝ ከሆነ ይህን ጽንሰ ሐሳብ የማያገኘው ከሆነ የሚቃወመው ኃይል የውሸት ትምህርትን ለቀቀ ነው። የብዙ ሰዎችን አእምሮ እያበላሸ ያለ በተገለጸው እውነት አንጻር የሚለቀቅ ውሸት ነው። እውነተኛ ትንሣኤ አለ፣ ሐሰተኛ ትንሣኤ በዛ ቦታ ይለቀቃል። ይሄ አሁን ኢትዮጵያ ነው። ይሄ እንደዚህ ነች። በቃ ከሰማይ ዝቅ ከምድር ከፍ ያለች ረቂቅ ነገር ነች የሚያሰኘው ይሄንን ስናቀው ነው። በሌላ አባባል እያልኩ ያለች እዚህ ሀገር ላይ ፈተና ካለ እግዚአብሔር ስላለ ነው ማለት እያልኩ ነው። አግኝተኛ አሳለ እግዚአብሔር ስላለ ነው ፈተና አለ፣ ወይም እግዚአብሔር የሚሰራባቸው ሰዎች ስለተገኙ ነው። አሳዳጁም ፈተናውም ከባቢው ነው። እነዚህ ምልክቶቹ ናቸው። ሌላ ቦታ ምን ለምን መከራው ነው? ዛሬም ተቃዋሚው ካለ የሚቃወሙት በዚህ ቦታ ተገኝተዋል ማለት ነው። አንዱ ምልክት ነው። ስለዚህ በእኔም አረዳድ እየበለጠ እየነካ ድል እያደረገ ይሄ እውነት አናቃቸው ብዙ ሰዎች ሆኗል እየተነሱ ነው። በፈተናው በፈተኑት መጠን በዛ ታጥዋልና በዚህ በኢትዮጵያዊ መንፈስ ሁኔታ
እኔ ኦልሬዲ እዛ ትንሣኤ ውስጥ ነው ያለሁት እያለሁ ጊዜ ጉዳይ ቀስ እያለ እየነጋ እየተገለጠ መጋረጃው እየተነሳ ትንፋሽ እየጨረሰ ነው ወገን አስመሳዩም እየደከመ ስለዚህ አሕዛብን በብረት በትር የሚገዛው ወንድ ልጅ ወደ ቅድስ ገብቷል ብሎ የሚያምነውና ቤተክርስቲያን ጋር ያለው ግንዛቤ የአሕዛብ ሙላት እስኪሆን ድረስ ነው ብለው እንደዚህ ነው ምናምን አሁን ግንዛቤው እየበቃ ይመጣና መከራ ያነቃል። መከራ ያወልደው የሰው ነው ይወልዳል። ስለዚህ ለእኔ ካወቅንበት እጅግ የትንሣኤ ድምፅ ተሰምቷል። ሰዎችን እያወሩት ነው ተገልጦ ተከናውኖ ለምን አላየነው ካላልን በስተቀር ሲጀምር በሰው ስለሚጀምር በአንድ ሰው ነው ጀምሮ ያ ነው ተቋም የሚሆነውና ትንሣኤው ድምፅ ተሰምቷል፣ መለከቱ ተነፍቷል። ምልክቶቹም ለዛ ነው የበዙት ብዬ አስባለሁ። እና የምናምነው በእንግሊዝኛ ዘ ሊቪንግ ጋድ የሚሉት ማለት የሚሰራ የሚያከናውን የሚያደርግ ነው። የነ ሄኖክ ጊዜ ነው። በሌላ አባባል በሚስጥርም እንደዛ ነው የሚባለው ነው። ይሰራል፣ ያደርጋል፣ ያከናውናል። እንዲህ አሁን አባባሌ ታሪክ ነው ምናምን እያልኩ አይደለም ያለሁት። እውነት ነው፣ ነገርየው ህይወት ነው፣ ሰው የሚኖረው ነው። እንደዚህ የሚያምኑ ሰዎች ናቸው የሚያስፈልጉት። የሚያምን ነው የሚሻገር። የሚያውቅማ አለን ብዙ። በሚያውቀው ላይ የሚያምንና አምኖ ገድል የሚጀምር ስራ የሚያደርግ ሰዎች ናቸው የሚሻገሩትና ድምፁ ተሰምተዋል። ወይ ድሉ የትንሣኤው ጊዜ በደንብ ካስፈለገ እንደውም ይሄ ዓለም በሚመቸው መንገድ ራሱ ማስረዳት ማሳየት ይቻላል። በደንብ የምናወራው ስለ ዓለም ጭምር ስለ ስለዚህ በምንፈልገው መልክ ስለምንፈልገው ነው እንጂ አትክልት ጠባቂ መስሎ ሊሆን ይችላል። አናውቀውም። እረኛ ሊሆን ይችላል። አንድ ምሁር አንድ ፕሮፌሰር ሆኖ ሊሆን ይችላል። ድምፁን የሚያውቁት አሉ። እዛ ነው እንደውም አገር ያለው በእነዚህ አይነት ሰዎች ድምፁን መሰምቶ። ስለዚህ ፊት ለፊት ሲታይ ከበባውን ስናየው ተወልዷል ማለት ነው። ከበባውን ስናየው ኢየሩሳሌም ሰማይ ተገልጻለች ማለት ነው። ከበባውን ስናየው መቃብሩ እንደተዘጋ ተነስቷል ብለን ነው ምናምን። ኢትዮጵያ እንደዛ ነው ምናምን። ምናልባት ቅድም ብያለሁ ኢትዮጵያ የምላቸው እነዚህ ፍልስፍና ያገኙ የትኛውም ሀገር ዜጋ ድንበር የለውም ማለት ነው። የኛው ለዛ ነው ያሸንፋል፣ ይቀጥላል፣ ይገለጻል። በሶስቱም ዘሮች ውስጥ ያለ መክሊት ተገልጦ እስኪፈጸም ነው የምንጠብቀው እንጂ አልቋል ጉዳዩ። እንደዛ ማምነው የሚታይ ሲመጣም የሚያዩት የሚጠብቁት ናቸው የሚያገኙት። እውነቱን የሚጠብቁት የማይጠብቀው ከሆኑ ማያደርግበት ነግረውም እየጠበቀው ስላልሆነ ያን አንተ የምታወራውን እውነት እየጠበቀው ስላልሆነ በተነግረውም ያዳምጠው ይችላል። ምንድን ነው የሚያወራው ብሎ ጥሎ ሄዱ። እየጠበቁ ግን ያሉ ሰዎች አሉ። ያ የምንፈልገው አሁን ትንሣኤ አይደል? አሁን ለምሳሌ ያለው የምንፈልገው የኢትዮጵያ ትንሣኤ የምንለው ያቺ ረቂቅ ታላቅ ሰብዕና የምንላት ነች። የእነዚህ ሰዎች ሀገር ነው ኢትዮጵያን። በብዙ ምሳሌ የተጠቀሱላት የብዙ አይነት ስልጣኖች በብዙ ትልቅ ሃይማኖቶች ውስጥ የነበራት ቦታ አለ። በየትኛውም የሃይማኖት መድረኮች ቦታ አለ ኢትዮጵያ። በጎ ደስ የሚል እሱም ብንሆነው ደስ ይላል ብለን የምንላቸው አይነት ባህሪያት ያላት አንድ ገጸ ባህሪ ነች በታሪክ ውስጥ ኢትዮጵያ። ስለዚህ ያንን ማግኘት ፈልጋለሁ። አሁን ሰው ለየትኛውም መልካም ነገር ሆኖ ያስፈልጋል ዝግጅት በእውቀት በመመርመር በመፈተሽ ራስን በማብቃት እና እንደምን ሰው ሶስት ነገር ነው የሚማረው ከመጽሐፍ ከልቦናና ከመምህራን ነው የሚማረው። ከእነዚህ ነገሮች እየፈተሸ ራሱን ያዘጋጁ በሆነ ወቅት ላይ እውቀት ብርሃን ስለሆነ የህይወት ብርሃን ስለሆነ ራሱ ሰውና ክርስቶስ ይበራል፣ ይገልጠዋል። የሰው ልጅ ሰው ያው ማለት ራሱን ነው የምታየው በሌላ አባባል። ስለዚህ አሁን ባልኩ መንገድ ልክ እንደዚህ እንደምናወራው እንናገሩ። አሁን ያነሳው አወራው አንተ አጠየቅ ይሄ ነገር ይቀርባል ካለው መልእክት ያደርጋል መስል ይደርሳል።
ይነጋገሩ፣ ይጨዋወቱ። ያም እናም በመንፈት እንደዛ እና ማለት ምጥ ማለት ነው። ያማት ነው ከሆነ ምን ይሆናል? ይወለዳል። ስለዚህ እንደዚህ አይነት ውስጥን የማነቃቃትና ዝግጁነት እንዲኖረን በትውልድ ግንዛቤና ከስንፍናው እንድንወጣ ካወቅንበት የዘመን ቀላል ነው። አንዳንድ ነገሮች ለማድረግ የፈለግከውን አይነት እውቀት እንደዚህ ገለጥ አድርገህ የምታገኝበት ጊዜ ነው፣ በትንሹ እንኳ ካየን። ስለዚህ በማመን ውስጥ ሆኖ የሚገኝ እውቀት አላት። እንደዚህ አይነት ሰው አባቶቻችን መንፈሳዊ እርግጠኝነት ከምን ሊመጣ ይቻላል? ሀገር እስከ መስጠት የሚያደርስ ከሀገር አልፎ ለዓለም ለሰው ልጅ የሚሆን እውነትን ይዞ ጽዋውን ይዞ የተረመው ይሄ ማህበረሰብ የሚረከበው የሚቀበለው ጽዋውን የሚጠጣት ሰው ትውልድ ፍልግ ለዛ ራሱን ዝግጁ ቢያደርግ ጥሩ ነው ብዬ አስባለሁ። እሱም ደግሞ ቅድም እንዳልኩ በመማር በመመሰጥና በማንበብ ይገኛል።